ብዙ ሚሊዮኖችን ያስደነቃ የዮኒ ማኛ ታሪክ አሁን ኢየሱስ ሆኗል። ሁለተኛ ጳውሎስ ብለን ስሙን ሰይመናል። ዓለም ሁሉ በክርስቶስ ትጠቃለላለች ብላችሁ በኮሜንት ጻፉት። ይህንን ቪዲዮ ደግሞ በደንብ አድርጋችሁ ኮፒ ሊንክ በደንብ አድርጋችሁ ሼር አድርጉት። ምናልባት ሊያስጠፉ ስለሚችሉ ክርስቶስ ውስጧ ስላለ ከዛ ጊዜ ጀምሮ ነው አይደል እንዴ? ማን ነው ስለሷ የሰበከው? ስለ ቅድስት ድንግል ማርያም ማን ወንጌላዊ ነው የሰበከው? እመቤታችን የምትወደድ እህታችንም እናታችንም ናት። ወንጌል አልተሰበከላትም። የትኛው ወንጌላዊ ይሰብከዋል? አብራ ከነ ጴጥሮስ ጋር ታመልክ ነበር። ስለዚህ ዋሽተዋል። ለዘመናት ዋሽተዋል። ለዘመናት የኦርቶዶክስ ወንድምናቶቼ በረከት እንዳያገኙ ክብር እንዳያገኙ ተዋሽተዋል። በብዛት በስጋ እየተፈተኑ እንዲወድቁ ተደርገዋል። የኦርቶዶክስ ወንድምናቶቼ እዚህ ቦታ ተንከራተት፣ እዛ ነው በረከት የምታገኘው። እዚህ ቦታ ተንከራተ ግባ፣ በረከት የምታገኘው እዛ ነው እየተባለ በነፍሳቸው ተጫውተውባቸዋል። በነፍሳቸው ገንዘባቸው ሙልጭ አድርገው ተበልተዋል። ቤተ ክርስቲያን አንድ ነገር ለኦርቶዶክስ ምዕመናን አድርጋ አታውቅም። አንድ ነገር የኦርቶዶክስ ምዕመናን ሆነ ክርስትና እንኳን በነጻ አትነሳ።